እንዲ ግንጥል ላይ ልብኝ ምን አይገነጠልብም ማን ይዳቦኝ ነገር አደራ ወይኔ ጭራሽ ወደ ኋላ ተመለሰ አሁን ካስተማሪ ይጠበቃል በቃ ምስጋና ይበቃኛል ዞረብኝ በቃ ተወኛ መምህር ወደ ሌላ ክፍል ደረጃ ሊዘዋወሩ ካሉ ተማሪዎቹ ጋር ያለውን የመጨረሻ ቀን ሲያሳልፍ አንድ ነገር ለማድረግ ይወስናል። እንደምታዩት ሁሉንም እየጠራ ለሱ ተወዳጅ የነበረው ተማሪ ማን እንደነበር ሊያሳያቸው ይወስናል። ተማሪዎቹም እየመጡ ባርኔጣ ውስጥ በመመልከት ተወዳጁን ተማሪ ማወቅ እንደሚችሉ ይነግራቸዋል። የመጀመሪያው ተማሪ መጥቶ ሲመለከት ወዲያው በሳቅ ይወርቃል። ቀጥላ የመጣችው ልጅም ጭራሽ ስሜቷን መቆጣጠር ያቅታታል። እንዲህ እያለም ሁሉም ተማሪ እየመጣ በመመልከት ስሜቱን ይገልጻል። መጨረሻ ላይ መምህሩ ከባርኔጣ ውስጥ መስታወት በማውጣት ሁሉም የሱ ተወዳጅ ተማሪ እንደነበሩ ይነግራቸዋል። አይቻልም ተማሪዎቻችን በእውነት እንወዳቸዋለን። በእውነት በዚህ አጋጣሚ እኔ ማስተምራችሁ ሁላችሁም ተማሪዎች በጣም ወዳቸዋለሁ። ለሊት 9 ሰዓት ከሩብ ላይ 3 ሰዓት ከ15 AM ወይኔ ቤተሰብ አለ ጓደኛ አለ ያው ትዳር ውስጥ ያላችሁ ያው እንደዛ አይነት ነገር ይኖራል እና እስኪ ከታች ማን እንደዚህ ያደረገ እንደሚረብሻችሁ ኮሜንት ላይ ጻፉልኝ። ይህች መምህር ተማሪዎቿን እየጠራች እንደምታዩት በጆሮአቸው አዲስ መምህር የሚፈልጉ ከሆነ ፈገግ እንዲሉ ትነግራቸዋለች። እናም የመጀመሪያዋ ልጅ መታ መምህሯ ስትነግራት በፍጥነት ፈገግታዋን ታቆማለች። ሁለተኛው ልጅም አንገቱን በመነቅነቅ አለመፈለጉን በፍቅር አስተያየት ይገልጻል። ሶስተኛው ልጅም ዝም ብሎ አይቷት ምንም ፈገግታ ሳያሳይ ይሄዳል። አራተኛው ልጅም እንዲሁ አለመፈለጉን ይገልጻል። አምስተኛው ልጅም ላለመሳቅ እንደምንም ይታገላል፣ ነገር ግን አልቻለም። ስድስተኛውም እንደሌሎቹ ስም አለመፈለጉን ይገልጻል። ነገር ግን በመጨረሻ ሰባተኛዋ ልጅ ነገሩ ሲነገራት ያሳየችው ሪአክሽን በጣም ልዩ ነበር። እንዳያችሁ ነው እንግዲህ የተከበራችሁ አስተማሪዎቻችን፣ እርግጠኛ አስተማሪ ብንሆንም አስተማሪዎች ነበሩንና አስተማሪዎቻችን እንወዳቸዋለን። እስኪ ለምትወዱት አስተማሪ ታች ኮሜንት ላይ ስሙን ጽፋችሁ ምስጋና እስኪያቀርቡላችሁ። አርሰናል ዋንጫ ይበላም አይደለም። ምን አድርጓችሁ ነው ግን አርሰናል? ተው ግን አርሰናል ምን አደረጋችሁ? አረ ይብላበት እንዴ! አረ ይብላበት ይሞትብናል። ተው ተስፋ ቆርጦ ተው መጨረሻ ተው። እኔ ለውጥ እንዴ! እንዴት ተስፋ ላለው ተስፋ ይሰጡታል እንጂ እንዴት እንደዛ ያደርጋችሁ ተስፋ እንዴ! አረ ሸም ነው እውነት። ተው ይብላበት ተው ይበላ ይሻላል። ተው ንፉጋቱ ነው ያለ እንዴ! አንድ ቢወስድ ምን ችግር አለው? እሺ ከምር በዛ ከምር በዛ። ከዚህ በኋላ የአርሰናልን ጨዋታ ላይ የአርሰናል ደጋፊ አይደለሁም። ቴሌቪዥን ክለብ እሺ፣ ምንድነው ችግሩ ነው የምትለው? በስንት መከራ ሲቲ ተባክቶበት ባለፈው የምታስታውሱ ከሆነ ከእንግዲህ በኋላ ኦፍኮርስ አሁን ሰምታላችሁ፣ ከእንግዲህ በኋላ የአርሰናል ጨዋታ ላይ የአርሰናል ደጋፊ አይደለሁም ብሏል። ብቻ ነጥብ ጣለ። ነጥቡን ወደ 9 ልዩነቱን ያሰፋል ተብሎ ሲጠበቅ እንግዲህ ከኖቲንጋም ጋር በኖቲንጋም ሜዳ ሄዱ 0-0 ወጣ። በዚህ ዓመት አርሰናል ዋንጫ ከማንሳት የሚያስቆመው ነገር አንድ ነገር ብቻ ሰዎችን ብዙ ጊዜ ሲሉት የሰማሁት ምንድነው አርሰናል ራሱ እንግዲህ ዛሬ አሸንፎ ቢሆን ኖሮ ነጥብ ልዩነቱን ወደ 9 ማስፋት እድል ነበረው። ምን አረጋ አርሰናል አቸወጣ። ሌሎች ሲጥሉለት እንኳን ያን አድቫንቴጅ መውሰድ አልቻለም። ነገ ደግሞ አስቶን ቪላ አለው። እንግዲህ አስቶን ቪላ የሚያሸንፍ ከሆነ ነጥብ ልዩነቱ ወደ 4 ይጣባል ከአስቶን ቪላ ጋር። ከሲቲ ጋር አሁን ላይ 7 ላይ ነው ያለው። የዛሬውን ጨዋታ ያያችሁ አርሰናል ደጋፊዎች በሙሉ እስኪ ምንድነው ችግሩ ብላችሁ ታስባላችሁ? እውነት አሁን ይሄ ነው የምትሉትን እንደዚህ ብላችሁ እስኪ ኮሜንት ላይ አስቀምጡ። ቲክቶክ ላይ ካሉ ቲክቶክ ከሚሰሩ ሰዎች የአርሰናል ደጋፊ ከምትሏቸው ውስጥ አውጡ። በቃ ችግሩ ንገረን። እኔ አርሰናል ደጋፊ አይደለሁም፣ ግን ችግሩ እንደሆነ ንገረን። በቃ አቀደም እንዳልከው አንተ ራሱ የአርሰናል ችግር ራሱ አርሰናል ብላ እየተባለ ሂድ ቀድመህ አንሳ እያሉት እነ ማንቸስተር ሲቲ እነ ሊቨርፑል ርቀዋል። እስኪ ተውት። ብዙ እንትናናችሁበት መሰለኝ። ብዙ ጓጓችሁ። አትጓጉ። እስኪ ከምር አትጓጉ። ብዙ ስትጓጓ አንዳንድ ነገር ያው አይሆንም እኮ እና ችላ ስትለው ነው የሚሆነው። እስኪ ችላ በሉት።
ችላለሁ ፕሊዝ። ኧረ ይብላ። ይገባኛል እኮ ይገባኛል። ተቃጥላችኋል፣ ግን ከዚህ በላይ ማለታችን ኤንዌይስ ግን ቀለል አድርጉት። ብዙ አትጓጉ። መጓጓት ጥሩ አይደለም። እኔ ስላየሁት ነው፣ በሌላ ነገር አይቼዋለሁ። እኔ አትጓጉ፣ ከምር አትጓጉ። እንዲበላ ከፈለጋችሁ አትጓጉ። For the title of the soccer fastest man in the nation in 3, 2, 1, go! እረፍ። ይኸው ጉዳዩ ነው። ቁጭ ብሎ ወደኋላ ይመለከቱ። ጭራሽ ወደኋላ ተመለሰ። ማን ቢያሻለው ግን አይታወቅም። ከዚህ ጋር እስኪ አሁን ይሄ ምን ይባላል? እስኪ ይሄ ምን ይባላል? ሂዷል እኮ ደርሷል። ከምር ደርሷል። ያስ ወይኔ አስባችሁታል? ወይኔ ቻይና ነች። አንደኛ ድመቷ ለድመቷ ነበር የመጣው። ሰዎቹ በሉባት። ለነገሩ ድመቷ የምትሆን አይቀርላት። አመንኩት። እኔ መገልበጡ አይደለም የሚያሳስበኝ። እና ምን ያሳሰበ? እንዲህ ግንጥል ላይ አይደብኝ ምን አይገነጠልብህም። አሁን የዳቦኝ ነገር አደራ። ሰምታችኋል? ምን እንዳለች ግን ማለት ነው። ጠብቅልኝ። እኔ ለምስክርነት ነው እየቀረስኩ ያለሁት። ጌታን ጀግና ነኝ። ጌታን ቅጣውኝ። ገልባጭ በልብኝ። ገልባጭ ብለናል። ገልባጭ ክርስቶስ በጣም ጎበዝ። እኔ ተማማኝ ፈርቼ ነበር። ጌታ ፈርቼ ነበር። ባሎች ኪችን ሲገቡ ያበላሻሉ። ገልባጮች አሉ። ያው ምስክርነት ነው። ያው ነግራው ነበረ። የዳቦ ነገር ሆኖበት ነው አይደል? ተበላሸ በቃ በዚሁ የዳቦ ነገር ስለሆነ ነው። ለማረጋገጥ ነው። ሄሎ አማኑኤል ሆስፒታል ነው? አዎ አልተሳሳቱም። አማኑኤል ሆስፒታል ነው። አዎ ትናንት በዚህ ሰዓት የጠፋ ታካሚ ነበራችሁ አይደል? አዎ ጠፍቷል። በዚህ ሰዓት ነው የጠፋው። አያችሁት እንዴ? አዎ እኔ ነኝ። ያው መጥፋቴን ለማረጋገጥ ነው። የምን ይባላል? ይሄ ምን ይባላል? በቃ ጠፍተሃል። ኧረ ጎበዝ ነው። አንተማ ድነሃል እኮ ስትጀምር። ለማረጋገጥ እኮ ደወልክ። ዱቤ ሲኖርብህ። ሰላም ነው አባ። ሰላም እንዴት ነው? አለሁልሽ። መጠጥ ጠጣለህ እንዴ አንተ? እኔ መጠጥ አልጠጣም። እንዴት አስችሎ ነው ግን? የሀገር መጠጥ ቤት ነው ያለው ሰፈራችሁ? ሰፈራችን ውስጥ በቀኝም በግራም እንዳለ መጠጥ ቤት ነው። አትጠጣም አንተ? እኔ ግን አልጠጣም። አንደኛውን ቤት ራሱ አልገባ። አንደኛቸው ቤት አልገባ። ግን ሁሉም ወጣት እዛ መጠጥ ቤት ነው በቃ እንዳለ እዛ ናቸው ወጣቶቹ። ግን እኔ አንደኛቸው ቤት አልገባም። ስፖርተኛ ነህ ማለት ነው? አይ አይደለም። ስፖርተኛ አይደለም? እና ለምን አትጠጣም ታዲያ? ስፖርተኛ ዱቤ አለብኝ። ዱቤ ስላለበት ነው የማይጠጣው እንጂ ይጠጣል። ካገኘ አይመረም። ብርቄ ሞተች። ብቻ እውነት እንዳይረው። አዎ ብርቄ ተለው አምጣ። አዎ ይኸው እስኪ ድንኳኑን ይኸው መጀመሪያ። አይ ወይኔ ብርቄ ምልክቱን ማን ያውጣው? ብርቄ አይሳቅም፣ ግን ምልክቱን ማን ያውጣው? ጠናውን ማን ይጥመቀው? ብርቄ ምን አለ ብቻሽን ብትሞች። ተያይዘን ሞትን እኮ አብረሽን ይዘሽን ሞትሽ እኮ። እኔም ልቤ ተሰብሯል። መጣን ማረቂና ብትላ በጣም ጥለው ሞትቻለ። እኔም ልቤ ተሰብሯል።
መኪና ልሸጣት ስራው የማይሰረኝ ያው ብርቅ ስለሞተች መኪናው ልሸጥ ነው። እንዴት ብሎ ይሰራል? ካልጠጣ አይሆንማ። አይው ጠጣችሁ አታሽከርክሩ ይባላል። ነገሩ ጠላ መጠጥ አይደለም እንዴ? አሁን ካስተማሪ ይጠበቃል። ወይኔ እናት እኚህ እናት ማለት ነው። እስኪ ምን ትመስላችሁ? ቢያጠጣ እኔም ሞቅ ብሎኛል። ደህና ታጀመ ትስቂያለሽ እንዴ? አክስት ወይ እናት ሊሆን ይችላል። አንድ ሆነ ሽማግሌ ያሉ ድገሚ ሲሉ እንደዚህ ያደረጉኝ። ሰውየው ቡዋን ጋሽ ምስጋና ቀኑ እንዴ ቤት ስንመጣ ትልቅ በቃ ነገራቸው ግን በጣም ማን ሆነ ስለው ቤት ያቅሻል ይሄ እንዴት ይነከመው እኔ ሰው አይደለሁም እንዴ እንኳን ነካኝ አልኩ። አቅም እንዳለስ ዝም ብልስ ሲያነግራቸው ሲጀምር ይመጣላል። እሱ ከሰፈር ሲመጣ ማን ነካኝ ይለዋለሁ። ሲያደርግ ይዞርብኛል። አቅም የለኝም እኮ እወድቃለሁ። እንደገና ሲተወኝ ደግሞ ና ነካኝ ሲለው ተይዝለኝ ነካኝ ነው። አንድ ስመታኝ ይዞርብኛል። ደስ በቃ ምስጋና ይበቃኛል። ዞረብኝ በቃ ተወኝ። ያናገራቸው ሲጀምር ቢራው። ለማንኛውም ያው መጠጥ ብዙ ችግሮችን ሊያመጣ ይችላል። አንደኛው ዋናውና አንደኛው አለመግባባት። ከጠጣ ከሰው ጋር ትግባባ። ያው ጀግና የሚያጫወት የሆነ ነገር ይመጣል። ስለዚህ እሱን አስተናግዳለሁ ስትሉ ሌላኛው ሰው በጥፊ ያጨናግራቸዋል ማለት ነው። ያጠናግራቸዋል ማለት ያጨናግራቸዋል። እሺ ለማንኛውም ማዘር እንወዶታለን። በጣም ነው የሚያስቀኝ። ጋዜጣ ቲክቶክ ላይ ብዙ ጊዜ ይመጣሉ። የሚያስገርም ፋሚሊ ነው። በጣም ደስ ይላል እና ማዘርዬ ኑሩልን። አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር ነው። ወንዱስ ከቤት ሰራተኛ፣ ከጸሐፊ፣ ከተከራይ ልጅ የሚያርከሰክሳችሁ ምንድን ነው ንገሩ። የተርከሰከሳችሁ አይደለም። ምንድን ነው ችግራችሁ? ምንድን ነው? ለማንኛውም መልከስከስ ጥሩ አይደለም። ተማሪዎች እስኪ የገጠማችሁ ነው። ጓደኞቻችሁ አጠሬራ እንዳያዙ እያወቃችሁ እናንተ ተይዞባችሁ ተፈርሞባችሁ ከክላስ ስትወጡ እስኪ ኮሜንት ላይ እስኪ ማለት ያጋጥማል። እንደዚህ ባይዘ አንተና ጓደኛ አወጣችሁ አብራችሁ አጠሬራ አወጣችሁ ፈተና ተገባላችሁ። ፈተና ከገባችሁ በኋላ ያንተ ተይዞብህ ጓደኛ ሳይያዝበት ምን ይሰማችኋል? ግን ስንቶቻችሁ ናችሁ ደስ የሚላችሁ? እንኳን ሰራህ የምትሉ አቤት አትሉምና፣ ግን ያው ዞሮ እስኪ ገጠመኞቻችሁን ታች ኮሜንት ላይ አስቀምጡልኝ። ታይተሻል። አይከመያ ምን አለ በለበታ ምንስ ምስኪን አሳዘነችኝ። ግን እርጓት ይሆናል እኮ ይሄ ባይዘይ በሰርግ ዕለት ያገባችሁ ታውቁት ይሆናል። ያገባችሁ ሰዎች ታውቁት ትችላላችሁ። የሰርግ ዕለት ስትባክን ነው የምትውለው። ስትባክን ትውላለህ። አፈርህን ስትበላ ትውላለህ። ምግብ ራሱ ላትበላ ትችላለህ። አሁን እቺ ልጅ እርጓት ሊሆን ይችላል። ካሜራማን አፈር ብላ እንዳልልህ ምን አድርገህ ምግብ አለ ከፊት ስትጠዘዝ ከበር ወይ ፋላዋ መጣች። እሺ
እንደዛ አይነት ልጅ እንደዛ አይነት ልጅ ይኸውልሽ ታያችሁ። ይሄ ከመሬት 1 ሜትር ርቀት ላይ ነው። ይሄ መብራት እንዳይስበኝና እንዳያስገባኝ እኔን ራሱ ይሄ እንደዚህ ሆኖ ህዝብ ባለበት ቦታ ላይ እንደዚህ ተልጦ ቆም ነገርሽ የትራንስፎርመር ነው። ይዘ ትላልቅ ገመዶች አሉ እዚህ ውስጥ። አዎ ፓወር ላይ ነው። ኦፍ ኮርስ ይሄ ምንድነው ትልቁ ላይ ነው። ያ ማለት ወደ ቤት የሚመጣው ምናልባት ተቀንሶ በገመዱ ልክ ምናምን ሊመጣ ይችላል። ኦፍ ኮርስ የግን ትልቅ ላይ ነው እና ይሄ እንስሳ ሊይዝ ይችላል። ባይዘይ እንስሳ ማለት ጀስት ቁመቱን ለመናገር ፈልጌ ነው። ቁመቱ በታች ፍየል ከፍ ያለ ፍየል ቢያልፍ ለምሳሌ ወይ ደግሞ የሆነ እንስሳቶች ቢያልፉ ሊይዛቸው ይችላል። ስለዚህ መብራት ኃይሎች ፕሊስ አስተካክሉት። ጥንቃቄ ከሁሉም በላይ ጥሩ ነው። የሰው ሕይወት ይቀድማል። የሞከራችሁ ታውቁታላችሁ። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። አብልጥ ሲርጋበኛ ለጠቅላይ ሚኒስትሩ የቀረበ አስገራሚ ጥያቄ። እሺ የኔ ጥያቄ ከአንድ ጨዋታ ነው የሚጀምረውና አንድ አጎቴ የነገረኝ ታሪክ ነው። አንድ ሰውዬ ከአንድ ሀገር ወደ አንድ ሀገር መጓዝ ይፈልግና ይመሽበታል። ሲመሽበት አንድ ባለሀብት ቤት ይሄድና ማደሪያ ይጠይቃቸዋል። ማደሪያውን ሲጠይቃቸው ጥበቃው ይመጣና አላቅህም እኮ እንዴት አሳድረሃለሁ ይለዋል። ሰውየውም በቃ ይመሽበትና ተናዶ ወደ ሀገሩ መግባት ስላለበት ያው መንገዱን ይቀጥላል። ከዛ እስቲ ደግሞ ትንሽ ሻል ያለ ቤት ያይና እስቲ ልጠይቃቸው፣ ያው እዚህ መንገድ ላይ ማደር አልችልም፣ ስለዛ ወደዛኛው ሀገር የሚያሻግረኝን እንዴ አድሬ የሚሄድበትን ብሎ አንድ ባለሀብት ቤት ከነገና ሲጠይቃቸው ውይ አናቀህም እኮ አንተ ምንድነው ምናሳይደርሃለሁ ምንም ነገር አይታወቅም ይሉታል። ሰውየውም በጣም እየተናደደ የሆነ መንገዱን ሲቀጥል አንድ ደሳሳ ጎጆ ቤት ያያል። እዛ ጎጆ ቤት እስቲ እነዚህ ስለራሳቸውም እንኳን የሚያድሩበት የላቸውም፣ እኔን እንኳን አያሳድሩኝም፣ ግን ለማንኛው መንገድ ላይ ከማደር ልጠይቃቸው ይላቸዋል። ከዛ ሄዶ ሲያንኳኳ የቤቱ ባለቤት ይከፍታል በሩን። ከዛ እኔ እንደዚህ ከአንድ ሀገር ወደ ሀገሬ እየሄድኩ ነበርና ማደሪያ አጣሁኝ ያሳድሩኝ ይላቸዋል። ሰውየውም እሺ ማደሪያ ያለውም እኔም እንደምታየው ትንሽ ደሳሳ ጎጆና አንድ ላም ነው ያለን፣ ማደሪያውን እንሰጣለን ብሎ አንድ ላምም ስላለን ከሷ ላይ ያለችንን ወተት እንሰጣለን ይሉታል። እሱም ሰውየው ደስ ብሎት በጣም በቃ ያው ከችግሩ ስለሆነ በጠዋት አድሮ ከላሟ የሚያገኟትን ወተት ጠጥቶ አድሮ በንጋቷ መስክኖ መንገድ ይጀምራል። ልክ ሀገሩ ሲገባ ሰውየው ላደረጉለት ውለታ ያስብና አንድ አዋቂ ሰው ጋር ይሄዳል። አዋቂውንም ሰውዬ እንደዚህ ከአንድ ሀገር ወደ አንድ ሀገር ሲሄድ ያሳደሩኝና የጠቀሙኝ የረዱኝ ሰዎች ስላሉ ምን ላድርግላቸው ይለዋል። ይህም አዋቂ ሰውዬ ታሪኩን በደንብ ከተረዳ በኋላ ሄደ ላማቸውን ግደልባቸው ይለዋል። ሰውየው በጣም ይደነግጣል። እንዲህ ያላቸው አንድ ላም ነው፣ እሷም በልተው ነው የሚያድሩት። ከዛ በኋላ ይሄን አዋቂ ሰውዬ እንዳለው ኦኬ እንዴት እገልባቸዋለሁ፣ ግን ላማቸውን ከገደልኩባቸው እነዚህ ሰውዬ መኖሪያ የላቸውም ብሎ ያስባል። ከዛ 1-2 ቀን ከራሱ ጋር ያስብ ይቆይና ሄዶ ግን ይሄ ሰውዬ አዋቂ የተባለበት ምክንያት ስላለ ሄዶ በሁለተኛው ቀን ላማቸውን ሄዶ ይገልባቸዋል። እያዘነም ቢሆን ወደ ሀገሩ ይመለሳል። ከዛ ከሆነ ጊዜያት በኋላ ቆይቶ ይመለሳል። ሲያዩ ያቺ ትንሽ ደጋሳ ጎጆ የነበረችው አልማዋ ትልቅ የቤት ተሰርቶ ትልቅ የእርሻ ተሰርቶ ያያል። ሰውየው በጣም ይገረምና በሄዶ ባለቤቱን አንኳኩቶ አንድ ከ2 ዓመት በፊት መጥቼ ነበር እዚህ ቤትና ደሳሳሳ ጎጆ ነበረች ብሎ ይጠይቃቸዋል የቤቱን ባለቤት። የቤቱን ባለቤት አዎ ልክ አንተ እንደሄድ ከ2 ቀን በኋላ
ላማችን ትሞትብናለች። እሷ ላማችን ስትሞትበት እኔም ወደ ስራ መሄድ ጀምራሉ። ያሉኝም ልጆች ሄዶ ከተማ መሸጥ ጀምራሉ። እናትየውም በለቅሞ መስራት ትጀምራለች እና ያቺ ላም በመሞቷ ምክንያት ብዙ ነገር አብበን አድገናል ይለዋል። እናም የእርሱ እይታ እኛም እንደናድግ የትኛዋን ላም ነው መግደል ያለብን? እንደ ተቋም እንደ ግለሰብ የትኛዋን ላም እንግደል? አጨብጭበናል። ጥያቄ መጠየቅ ስትፈልግ ዳይሬክት ወደ ፖይንቱ መሄድ የለብህም። ምክንያቱም ያ ተጠያቂው አካል ሀሳቡ መንፈሱ ወር ደግሞ የሚያስብበት የሆነ ቦታ ላይ ሀሳብ ተበትኖ ሊሆን ይችላል። ስለዚህ ሀሳቡን ለመሰብሰብ የሆነ ነገር ማውራት አለ። አቴንሽኑ ወደ አንተ ማድረግ አለብህ እና ይህ ልጅ የሚገርም አጠያየቅ ጥያቄው እንዳለ ሆኖ የሚገርም አጠያየቅ አንደኛ በጣም የተመቸኝ